ሰላም እንዴት ዋላችሁ? እንዴት አመሻችሁ? ውድ የአምባ ዲጂታል ተከታታዮቻችን የሐሙስ ጥቅምት 5 2013 የአምባ ዲጂታል ሰባት ዜናዎች አሁን ጀምረዋል። በዛሬው ዜና ፕሮግራማችን ጠቅላይ ሚኒስትር አብይ አህመድ የአሁኗን የህወሓት አባል አንስተው ለቀድሞ የህወሓት አባል ሹመት ሰጥተዋል። ከስልጣናቸው የተነሱት የህወሓት አባል ፓርቲያቸው ባለፈው ሳምንት አብቅቷል ብሎ አባሎቹ ከፌዴራል መንግስት ይውጡ ማለቱን ተከትሎ መልቀቅ አለመልቀቃቸውን ይዘናል። ዛሬ በተካሄደ የፖለቲካ ፓርቲዎች ስብሰባ የጠቅላይ ሚኒስትሩ የስልጣን ዘመን ገደብ ይኑረው መባሉም ተሰምቷል። ይህን ጥያቄ ማን እንዳነሳ እንነግራችኋለን። ትላንት ከሰዓት በፖሊስ የተወሰደው ጋዜጠኛ ተመስገን ደሳለኝን የሚመለከት መረጃም አለን። የኦሮሚያ ፖሊስ በአቶ ልደቱ አያሌው ጉዳይ ከፍርድ ቤት አስቸኳይ ትዕዛዝ እንደተሰጠውም ተሰምቷል። በሌላ የኦሮሚያ ክልል መረጃ የክልሉ ኮሚኒኬሽን ቢሮ ከሰሞኑ ከሱሉልታ እስከ አባይ በረሃ ድረስ አለ ስለሚባለው ነገር ምላሽ ሰጥቷል። ለ3 ቀናት ኢትዮጵያ የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሀገራቸው ተመልሰዋል። ጠቅላይ ሚኒስትር አብይ ፕሬዝዳንቱን ካሰናበቱ በኋላ ስለ ኢሳያስ የተናገሩትንም አካተናል። እንደተለመደው የዕለቱን የብር ምንዛሬም ጨምረን ይዘናል። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጋብዛለን። ትላንት ከሰዓት ከቢሮው በፖሊስ ተወስዶ በአዲስ አበባ ፖሊስ ኮሚሽን ታስሮ የነበረው ጋዜጠኛ ተመስገን ደሳለኝ ከእስር ተፈታ። የሳምንታዊ ፍትህ መጽሔት ማኔጂንግ ዳይሬክተር የሆነው ተመስገን ደሳለኝ ትላንት ከሰዓት ፈልገንህ ነበር ብለው በጠሩት ፖሊሶች የተወሰደው ባሳለፍነው ቅዳሜ በመጽሔቱ ላይ የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ በአካውንታቸው 40 ሚሊዮን ብር ተገኝቷል ብለው በመጻፉ ሰበብ መሆኑ ተነግሯል። ጉዳዩን በሚመለከት ጥቅምት 2 2013 የአዲስ አበባ ከተማ ከንቲባ ቢሮ ጋዜጠኛው የከተማው ከንቲባ ስም ሆን ብሎ ስላጠፋ የኢትዮጵያ ብሮድካስት ባለስልጣን ጉዳዩን አጣርቶ እርምጃ ይውሰድ ብሎ የነበረ ሲሆን በተመሳሳይ አቤቱታ ደርሶኛል ያለው የአዲስ አበባ ፖሊስ ኮሚሽንም ተመስገን ደሳለኝ በጻፈው ጽሑፍ ላይ የቀድሞ አቃቤ ሕግ ብርሃኑ ጸጋዬ ወይዘሮ አዳነች አቤቤን በስብሰባ ላይ በአካውንታቸው 40 ሚሊዮን ብር መግባቱን ሲያፋጥጣቸው ማመናቸውንና ሆኖም ገንዘቡን ማን እንዳስገባው አላውቅም ማለታቸውን በስብሰባው መነሳቱን ያረጋግጥልኝ ሲል ለኦሮሚያ ብልጽግና ፓርቲ በጻፈው ደብዳቤ መጠየቁ አይዘነጋ። በፍትህ መጽሔት በድፍረት በሚጽፋቸው ጽሁፎቹ የሚታወቀው ጋዜጠኛ ተመስገን ደሳለኝ ከ2 ዓመት በፊት በነበረው የቀድሞ ኢህአዴግ ከ2 ዓመታት በላይ ታስሮ የተፈታ መሆኑ የሚታወስ ነው። ጠቅላይ ሚኒስትር አብይ አህመድ ለቀድሞ የህወሓት አባል ሹመት ሰጡ። ዛሬ ረፋድ ላይ የጠቅላይ ሚኒስትር ጽህፈት ቤት በፌስቡክ ገጹ እንዳሰፈረው ጠቅላይ ሚኒስትር አብይ አህመድ ከትላንት ጥቅምት 4 2013 ጀምሮ የቀድሞውን የህወሓት አባል ዶክተር አረጋዊ በርሄን የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር አድርገው ሾመዋል። ዶክተር አረጋዊ ጽህፈት ቤቱን በዳይሬክተርነት ሲመሩ የነበሩትን ወይዘሮ ሮማን ገብረስላሴን ይተካሉ ተብሏል። በዶክተር አረጋዊ የተተኩት ወይዘሮ ሮማን ገብረስላሴ በአሁኑ ወቅት የህወሓት አባል ሲሆኑ ግንባሩ ከፌዴራል መንግስት ጋር በገባው የተካረረ ሁኔታ መንግስት ከመስከረም 25 2013 በኋላ ህጋዊ አይደለም በማለት በፌዴራል መንግስት ስልጣን ውስጥ ያሉ አባሎቹ ለቀው ወጥተው ሪፖርት እንዲያደርጉ ትዕዛዝ ሰጥቶ የነበረ ቢሆንም ወይዘሮ ሮማን በግል ምክንያት መልቀቂያቸውን ያስገቡት ከግንባሩ ጥሪ በፊት መሆኑን አምባ ዲጂታል ከምንጮቹ ሰምቷል። አዲሱ ዳይሬክተር ዶክተር አረጋዊ በርሄ ከህወሓት ቀዳሚ መስራቾች መካከል የሚጠቀሱ ሲሆን ከግንባሩ ጋር ተለያይተው ከ2 አስርት ዓመታት ላይ በአውሮፓ በስደት ቆይተው ከ2 ዓመት በፊት በኢትዮጵያ የመጣውን ለውጥ ተከትሎ ወደ አገር ቤት የተመለሱ ናቸው። የኦሮሚያ ፖሊስ ኮሚሽን አቶ ልደቱን እንዲፈታ ታዘዘ። በህገ ወጥ ጦር መሳሪያ ይዞ መገኘት ተከሰው የ100 ሺህ ብር ዋስትና የተፈቀደላቸው የኢትዮጵያን ዲሞክራሲያዊ ፓርቲ ኢዴፓ የምክር ቤት አባል አቶ ልደቱ አያሌውን አለቅም ላለው የቢሾፍቱ ፖሊስ በዛሬው ዕለት ከእስር እንዲፈታቸው ያዘዘው የኦሮሚያ ከፍተኛ ፍርድ ቤት ነው። በዛሬው ችሎት ፍርድ ቤቱ አቶ ልደቱ ለምን እንዳልተፈቱ የጠየቀ ሲሆን የቢሾፍቱ ፖሊስ ኃላፊ ቀርቦ እንዲያብራራ የታዘዘውን ትዕዛዝም ተመልክቷል። በትዕዛዙም የቢሾፍቱ ፖሊስ መምሪያ ኃላፊ ተቀይሯል መባሉን ተከትሎ ተወካይ ወይም የክፍል ኃላፊ ለምን እንዳልቀረበ በቀጣይ ቀጠሮ ቀርበው እንዲያብራሩ ሌላ ትዕዛዝ ሰጥቶ ፖለቲከኛው በተከሰሱበት የህገወጥ የጦር መሳሪያ ይዞ መገኘት ወንጀል አቃቤ ሕግ 3 ምስክሮችን ማሰማቱንም የመንግስት ሚዲያዎች ዘግበዋል። በጉዳዩ ላይ ምስክርነት ያደመጠው ፍርድ ቤት መርምሮ ብይን ለመስጠት ለጥቅምት 9 2013 ተለዋጭ ቀጠሮ ሰጥቷል። አቶ ልደቱ አያሌው አቃቤ ሕግ በተጨማሪ በመሰረተባቸው ህገ መንግስቱን ለመናድ በማሰብ የተለያዩ ህገ መንግስቱን የሚቃረኑ የሽግግር ሰነዶችን በማዘጋጀት ወንጀል ክስ በችሎት ለማንበብ ለነገ አርብ ተለዋጭ ቀጠሮ መሰጠቱ ይታወሳል።
የኢትዮጵያ ብሮድካስት ባለስልጣን ከኳታር መንግስት ጋር በመተባበር የጋዜጠኝነት የልህቀት ማዕከል እንደሚገነባ አስታወቀ። የኢትዮጵያ ብሮድካስት ባለስልጣን እገነባዋለሁ ያለው የጋዜጠኝነት የልህቀት ማዕከል ግንባታው ከ3 ዓመት እስከ 3 ዓመት ተኩል ባለው ጊዜ ለማጠናቀቅ መታቀዱን ገልጿል። በጉዳዩ ላይ የተናገሩት የኢትዮጵያ ብሮድካስት ባለስልጣን ምክትል ዋና ዳይሬክተር አቶ ወንደሰን አንዱዓለም የዩኒቨርሲቲዎች የጋዜጠኝነት ስርዓት ተመሳሳይነት ያለውና አንዱ ከአንዱ እየገለጠ እንደሚጠቀምበት ገልጸው በዩኒቨርሲቲዎቹ የሚሰጡ የተግባር ትምህርቶች ደካማ መሆን፣ ለስራው የሚያስፈልጉ መሰረተ ልማት አለመሟላትና ትምህርቱ በብቁ ባለሙያዎች ባለመሰጠቱ ተመርቀው የሚወጡ ተማሪዎች የሙያ ክህሎት ችግር ያጋጥማቸዋል ብለው ይህን የአቅም ክፍተት ለመሙላት የሚረዳ የጋዜጠኝነት የልህቀት ማዕከል እንደሚገነባ አመልክተዋል። ይገነባል የተባለው ማዕከል የጋዜጠኝነት ምሩቃን ሙያዊ አቅማቸውን የሚያጎለብቱበት ድጋፍ እንደሚያገኙበት ምክትል ዳይሬክተሩ አስረድተዋል። የኢትዮጵያ ብሮድካስት ባለስልጣን ማዕከሉ የሚቋቋምበትን ምክረ ሀሳብ ከኳታር መንግስትና ከአልጀዚራ ብሮድካስት ማሰራጫ ጋር ባለፈው ዓመት ማዘጋጀቱን አቶ ወንደሰን አክለዋል። ለማዕከሉ ግንባታ የሚያስፈልገው በጀት በኢትዮጵያና በኳታር መንግስታት እንደሚሸፍን መግለጻቸውን ኢዜአ ዘግቧል። ለ3 ቀናት ኢትዮጵያ የቆዩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሀገራቸው ተመልሰዋል። ሰኞ ረፋድ የሀገራቸውን የውጭ ጉዳይ ሚኒስትር ኡስማን ሳላህና አማካሪያቸውን ይዘው ጅማ ከተማ ላይ በጠቅላይ ሚኒስትር አብይ አህመድ አቀባበል የተደረገላቸው የኤርትራው ፕሬዝዳንት ከጠቅላይ ሚኒስትሩ ጋር ታላቁን የህዳሴ ግድብ ጨምሮ የተለያዩ የኢትዮጵያ አካባቢዎችን ሲጎበኙ የቆዩ መሆኑ በመንግስት ሚዲያዎች የታየ ሲሆን ዛሬ አስመራ መመለሳቸውን አብይ በፌስቡክ ገጻቸው አስፍረዋል። ጠቅላይ ሚኒስትሩ በጽሁፋቸው የኢሳያስን የኢትዮጵያ ቆይታ ውጤታማ ነበር ብለውታል። የአብሮነት ቆይታቸውም በልዩ ልዩ የሁለትዮሽና ቀጠናዊ ጉዳዮች ላይ ማተኮሩን ገልጸዋል። የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ የቀጠለው የኢትዮጵያና የኤርትራ ግንኙነት አሁንም ድረስ ግልጽ አይደለም በሚል በጉዳዩ ላይ አስተያየት በሚሰጡ የሚተች ሲሆን ኢሳያስ አፈወርቂ ወደ ኢትዮጵያ መመላለሳቸውንም አሉታዊ ምስል የሚሰጡት ኢትዮጵያውያን አስተያየታቸውን በማህበራዊ ሚዲያ ሲያሰፍሩ ይታያል። የኦሮሚያ ክልል ከሰሞኑ በሰሜን ሸዋ በአሽከርካሪዎችና በግለሰቦች ላይ ተፈጥሯል ስለተባለው ጉዳይ እንዳልሰማ ተናገረ። ከሰሞኑ በኦሮሚያ ክልል ሰሜን ሸዋ ዞን ከሱሉልታ እስከ አባይ በረሃ ድረስ ባለው መንገድ የአሽከርካሪዎች ዘረፋ፣ ቃጠሎና በሰዎች ላይ ሞት አስከትሏል በማለት የአማራ መገናኛ ብዙሃን ድርጅት የሰራውን ዘገባ ተከትሎ ሸገር ሬዲዮ የጠየቃቸው የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ጌታቸው ባልቻ ቢሮቸው ስለ ጉዳዩ ምንም የሰማው ነገር አለመኖሩን ተናግረዋል። ኃላፊው በክልሉ በተለይ በአንዳንድ የምዕራብ ኦሮሚያ አካባቢ ከመስከረም መጨረሻ በኋላ መንግስት የለም ለማስባል ችግር እንደሚፈጥሩ ጠቁመው ነገር ግን ከሱሉልታ እስከ አባይ በረሃ ባለው መንገድ ብዙም እንደዚህ አይነት ችግር እንደማይስተዋል አስረድተዋል። አክለውም በአንዳንድ የኦሮሚያ አካባቢዎች የክልሉን ፖሊስ የደንብ ልብስ በመልበስ ችግር የሚፈጥሩ አሉ ብለው ከነዚህ መካከል ተይዘው እርምጃ የተወሰደባቸውና የታሰሩ መኖራቸውንም ገልጸው መረጃው በክልሉ ከመስከረም 30 በኋላ መንግስት የለም ይሉ የነበሩ አካላት በክልሉ ሰላም የለም ለማስባል የሚያሰራጩት ሊሆን እንደሚችልም ግምታቸውን አስቀምጠዋል። ኃላፊው በክልሉ ጸጥታ መኖሩን ለማመልከትም እርሳቸውን ጨምሮ ሌሎችም የክልሉ አመራሮች በመኪና እስከ ሐረርጌ ድረስ እንደተጓዙ ጨምረዋል። ሕገ መንግስቱ የጠቅላይ ሚኒስትሩን የስልጣን ጊዜ እንዲገድብ ተጠየቀ። ይህ የተጠየቀው ዛሬ በአፍሪካ ኢኮኖሚክ ኮሚሽን በፖለቲካ ፓርቲዎች የጋራ ምክር ቤት አዘጋጅነት ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች የፖለቲካ ፓርቲ አመራሮች በተገኙበት ሕገ መንግስትና ሕገ መንግስታዊነት በኢትዮጵያ በሚል ርዕስ በአቶ ሱልጣን ቃሲም በቀረበው የጥናት ወረቀት ላይ እንደተጠቆመው አሁን በስራ ላይ ያለው ሕገ መንግስት አንቀጽ 70 ንዑስ አንቀጽ 4 የፕሬዝዳንቱን የስራ ዘመን 6 ዓመት እንደሆነና አንድ ሰው ከ2 ጊዜ በላይ ለፕሬዝዳንትነት ሊመረጥ እንደማይችል የሚደነግግ ሲሆን ነገር ግን የህገ መንግስቱ አንቀጽ 72 በሌላ አኳኋን ካልተወሰነ በስተቀር የጠቅላይ ሚኒስትሩ የስራ ዘመን የህዝብ ተወካዮች ምክር ቤት የስራ ዘመን ነው በሚል ገደብ አለመጣሉን አመልክተው አሁን ላይ እየተካሄዱ የሚገኙ ህገ መንግስትን በተመለከቱ ውይይቶችና መድረኮች ላይ የጠቅላይ ሚኒስትሩ የመመረጥ ገደብ ሊቀመጥለት እንደሚገባ መገለጹን አልአይን ሚዲያ ዘግቧል። ጥናት አቅራቢው ጨምረውም አሁን ያለው የሀገሪቱ ህገ መንግስት በአብዛኛው የህብረተሰብ ክፍል ተቀባይነት የሌለውና በማዘጋጀት ሂደቱም አልተወከልንም የሚሉ ኃይሎች እንዳሉ ገልጸዋል። በዛሬው ውይይት ላይ የተሳተፉት ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው የፖለቲካ ፓርቲዎች ውይይት ዛሬ በመቀጠሉ ደስ ብሎኛል ማለታቸው ተመልክቷል። እንዲህ አይነት ውይይቶችም የፖለቲካ ፓርቲዎች በቅርበት አብረው እንዲሰሩ ለማስቻል ከፍተኛ ጠቀሜታ አላቸው ብለዋል። ዛሬ የተካሄደው ውይይት ከጥቂት ሳምንታት በፊት በተመሳሳይ አካላት አዘጋጅነት የተካሄደ ውይይት ቀጣይ መሆኑ የተነገረ ሲሆን ውይይቱ በአንዳንዶች የመንግስት ጠንካራ ተቺዎች እስር ቤት ሆነው የሚደረግ ነው በሚል ትችት ሲቀርብበት እንደነበር ይታወሳል።
ዜናዎቹን ከማጠናቀቃችን በፊት የዕለቱን የብር ምንዛሬ ውሎ እንገራችሁ። በዛሬው ዕለት አንድ የአሜሪካን ዶላር በ37 ብር ከ15 ሳንቲም ተገዝቶ በ37 ብር ከ90 ሳንቲም ሲሸጥ ውሏል። 1 ዩሮ በ43 ብር ከ66 ሳንቲም ሲገዛ በ44 ብር ከ53 ሳንቲም ተሽጧል። ፓውንድ በበኩሉ በ46 ብር ከ12 ሳንቲም ተገዝቶ በ47 ብር ከ4 ሳንቲም ሲሸጥ ነበር። አንድ ዲርሃም መግዛው 9 ብር ከ15 ሳንቲም መሸጫው ደግሞ 9 ብር ከ34 ሳንቲም ነበር። የሳውዲ ሪያል በ8 ብር ከ96 ተገዝቶ በ9 ብር ከ14 ሳንቲም ሲሸጥ መዋሉን ከንግድ ባንኮች መግለጫ ተመልክተናል። ውድ የአምባ ዲጂታል ተከታታዮቻችን የዛሬው የአምባ ዲጂታል ዜናዎች በዚሁ ተጠናቀዋል። ነገ በተመሳሳይ እስክንገናኝ ድረስ በሰላም ቆዩ።